እግዚአብሔር የተባረከ ይሁን። ዘፍጥረት ምዕራፍ 1 ላይ ሄደን የእግዚአብሔርን ቃል ካነበብን በኋላ እንጸልያለን። አምላካችን እግዚአብሔር የተባረከ ይሁን። ሃሌሉያ። ምዕራፍ 1 ላይ ዘፍጥረት ምዕራፍ 1 ከቁጥር 26 ጀምሬ አነባለሁኝ። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦችን፣ የሰማይ ወፎችን፣ እንስሳትና ምድርን ሁሉ በምድር ላይ የሚንቀሳቀሱትንም ሁሉ ይግዙ። እግዚአብሔርም ሰውን በመልኩ ፈጠረው፣ በእግዚአብሔርም መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ባረካቸው፣ እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሉአት፣ ግዟትም። የባህርን ዓሦችና የሰማይን ወፎች በምድር እንደ ላይ የሚንቀሳቀሱትንም ሁሉ ግዟቸው። እግዚአብሔርም አለ እነሆ መብል ይሆናችሁ ዘንድ በምድር ፊት ሁሉ ላይ ዝሩ፣ በእርሱም ላይ ያለውን ሐመልማል ሁሉ፣ የዛፍን ፍሬ የሚያፈራውንና ዘር ያለውንም ዛፍ ሁሉ ሰጠኋችሁ። በምድርም አራዊት ሁሉ፣ ለሰማይ ወፎችም ሁሉ፣ ሕያው ነፍስ ላላቸው ለምድርም ተንቀሳቃሾች ሁሉ የሚበቅለውን ሐመልማል ሁሉ መብል ይሁንላችሁ አላቸው። እንዲሁም ሆነ። እግዚአብሔርም ያደረገውን አየ፣ እነሆም ሁሉ ሃሌሉያ። እነሆ እግዚአብሔርም ያደረገው ሁሉ አየ፣ እነሆም እጅግ መልካም ነበረ። ማታም ሆነ ጠዋትም ሆነ ሶስተኛ ቀን። ክብር ለኢየሱስ ይሆን። አሜን። የእግዚአብሔር ስም የተባረከ ይሁን። እንጸልይ እስቲ። ሃሌሉያ። በገናናው ዙፋን ላይ በጽድቅ ተሰይመህ ያለህ የአባቶቻችን አምላክ እግዚአብሔር፣ የነፍሳችን ንጉሥ እግዚአብሔር፣ መጀመሪያም መጨረሻም የሌለህ ልዑል እግዚአብሔር፣ በዚህ ሰዓት አባት ሆይ ከየትኛው ምናምንቴ ስፍራ አውጥተህ ስምህ በሚጠራበት፣ ስምህ በሚመለክበት፣ ለአንተ ክብር በሚሰጥበት ቦታ እንገኝ ዘንድ የረዳህን ጌታ ክብር ላንተ ይሆን። ምስጋና ለታላቁ ስምህ ይሆን። አንተን መስማት የምንችልበትን እግዚአብሔር ሆይ እድል የሰጠህን ጌታ ስምህ የተባረከ ይሆን። ሃሌሉያ። ጌታ ሆይ ለአንተ ቀኑን አሳልፈን ሰጠን። ጊዜውን አንተ ተረከብ። የምድራችን ስፋትና ርዝመት በአንተ ክብር ይሞላ። በምድራችን ላይ እግዚአብሔር በክፉ የተገለጠ የትኛውም የክፉ መንፈስ ኃይሉ የቀለጠ ይሆን። ስራው የፈረሰ ይሆን። ከሰሜን፣ ከምስራቅ፣ ከደቡብ፣ ከምዕራብ በኢየሱስ ክርስቶስ ስም የክፋት ኃይል እንደ ቅጠል የረገፈ ይሆን። የሰላማችን ጠላት፣ የደስታችን ጠላት በኢየሱስ ክርስቶስ ስም የተመታ ይሆን። አባት ሆይ ክብር ላንተ ይሆን። ፈቃድህን ለማገልገል እንድንችል እግዚአብሔር ሆይ አንተ እርዳን። በፊቴ ውጣ፣ አንተ ቅደም። እኔን ለምልክት ቆሜያለሁ። ዓይኖቼን አብራ ከሕግ ታምራትን አሳየኝ። ክብርና ምስጋና ለታላቁ ስምህ ይሆን በኢየሱስ ስም አሜን። እግዚአብሔር አምላክ ይባርካችሁ። ክብር ለኢየሱስ ይሆን። አሜን። የጌታ ስም የተባረከ ይሆን። እግዚአብሔር በጣም የሚደንቀው ነገር በ5 ቀን እጹብ ድንቅ ስራዎቹ ሲተጋ፣ ሲንቀሳቀስ፣ ሲሰራ ስታዩት የሆነ እንግዳ እንደሚመጣበት የተሳካለት እንደው በእኛ በሰው ቋንቋ ማለት ነው ባለጸጋ ሰው ይመስላል። አዎ ብርሃን ይሁን ሲል፣ ቀን ይሁን ሲል፣ ማታ ይሁን ሲል፣ ተራራውን፣ ወንዙን የእግዚአብሔር ስም የተባረከ ይሁን። አሜን። ሲፈጥር ዓለማትን ሲያመጣ፣ ካለመኖር ወደ መኖር ሲያመጣ፣ ጉድ በቃ ሲሰራ የሚገርም ነው። ብርቱና ክቡር እንግዳ የሚመጣበትን ባለጸጋ ሰው የተሳካለት ሰው ይመስል ነው በሰው አገላለጥ ማለት ነው። እውነትም በ5 ቀን እጹብ ድንቅ ስራዎቹ ሁሉን ካዘጋጀ በኋላ ለፈጠረው ንጉሥ የሚሆን መሪ የሚሆን ሰራተኛ የሚሆን ፈቃዱን አገልግሎትን የሚያገለግልለትን ፈቃዱን የሚገልጥለትን ሰው አዳምን አመጣ። ክብር ለኢየሱስ ይሆን። አመጣና ቀደም እንዳነበብኩላችሁ ግዟት፣ ሰልጥኑባት አለ። የለፋ በ5 ቀን እጹብ ድንቅ ስራዎቹ ላይ አምጥቶ አዳምን ሾመው። ወደ ምዕራፍ 2 ስንመጣ ግን ቁጥር 18 የእህቶች አገልግሎት ስለሆነ በጣም የምወደው
በቤተ ክርስቲያን ታሪክ እጅግ የምወደው አገልግሎት ዘርፍ ነውና በጣም ደስ ይለኛል። እና ምን ላካፍል ብዬ ጌታን ጠይቄ ነው ይሄንን ቃል የሰጠኝ። ምዕራፍ 2 ቁጥር 26 18 ላይ ስንመጣ እግዚአብሔር አምላክም አለ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት። እግዚአብሔርም አምላክም የምድር አራዊትን ሰማይን ወፎችንም ሁሉ ከመሬት አደረገ፣ በምን ስም እንደሚጠራቸውም ያይ ዘንድ ወደ አዳም አመጣው። አዳምም ሕያው ነፍስ ያለው ሰው ሁሉ በስሙ ጠራው። አዳምም ለእንስሳት ሁሉ ለሰማይ ወፎችም ሁሉ ስም ለምድር አራዊትም ሁሉ ስም አወጣላቸው። ነገር ግን ለአዳም እንደርሱ ያለ ረዳት አልተገኘለትም ነበር። እግዚአብሔርም አምላክም በአዳም ከባድ እንቅልፍን ጣለበት፣ አንቀላፋም። ከጎኑም አንዲት አጥንት ወስዶ ስፍራውን በሥጋ ዘጋው። እግዚአብሔርም አምላክም ከአዳም የወሰዳትን አጥንት ሴት አድርጎ ሰራት። ክብር ለጌታ ይሁን። አያችሁ፣ ሰው ብቻውን ይሆን ዘንድ መልካም አይደለም። ውበት ያንሰዋል፣ ሙሉ ሊሆን አልቻለም። ስለዚህ የምትመቸውን ረዳት እንፍጠርለት አለ። ስለ ሴቶች አገልግሎት ሳስብ በጣም ይደንቀኛል። እና እንፍጠርለት አለ። የመጀመሪያው ታላቁ ዶክተር፣ የዶክተሮች ዶክተር ቀዶ ጥገና አደረገ። ከአዳም የግራ ጎን ላይ ቀዶ ጥገና አድርጎ ሴትን አወጣት። ከዛም ክብር ለጌታ ይሁን፣ ስለ አዳም ልቡ አረፈ። አዳም ሙሉ ሆነ። በማን? በሔዋን። ክብር ለኢየሱስ ይሁን። ሔዋንን ሰጥቶ እግዚአብሔር ስለ አዳም ያለው ነገር ልቡ ረፍ አለ። መልካም አይደለም አለ። እግዚአብሔር በአምስቱም እጹብ ድንቅ ስራዎቹ ስራ ላይ ሁልጊዜ ስራውን ያያል። ፍጹም ነው፣ አምላክ ነው። ከሱ በላይ አዛዥ የለውም፣ አለቃ የለውም። ግን ከፈጠረ በኋላ ያይ ነበር፣ ስራውን ያይ ነበር። ከዛ በኋላ ነው የሚያጸድቀው። አዳምን ካመጣ በኋላ ስለ አዳም ሲመለከት ሙሉ አልሆነለትም። ከዚህ የተነሳ በግራ ጎኑ ላይ ቀዶ ጥገና ካሄዶ አጥንት አውጥቶ ያችን ምን አደረጋት? ሴት አድርጎ ሾማት። ከዛ አዳም ምን ሆነ? ሙሉ ሆነ ለመግዛት። ክብር ለኢየሱስ ይሁን። የእህቶች አገልግሎት በብሉይና በሐዲስ ምን ይመስላል ብለን ስንጠይቅ በጣም አስደናቂ ነው። ከአዳም ተነስተን አዳምን ሙሉ ያደረገች የእግዚአብሔር ስም የተባረከ ይሁን። አዎ አዳምን ሙሉ ያደረገች ሔዋን፣ እንዲሰለጥን እንዲገዛ ያደረገች ከጎኑ የሆነች ክብር ለኢየሱስ ይሁን ሔዋን ነበረች፣ ሴቷ ነበረች። ከብሉይ ኪዳን ጥቂቶችን ለመጥቀስ እንኳን ወደ ዘጸአት ምዕራፍ 15 ቁጥር 19 እስከ 21 የእስራኤል ሕዝብ ዮርዳኖስን ከተሻገረ በኋላ ከበሮዋን ይዛ ብቅ ያለችው ነቢይቱ ሃሌሉያ ማርያም ነበረች። የተደረገው ታላቅ ስራ የእግዚአብሔር ታላቅነት፣ ታዳጊነት፣ አሸናፊነት፣ አሻጋሪነት፣ ውበት እንዲኖረው ከበሮዋን ይዛ ብቅ ያለችው ሴቷ ነበረች። የእግዚአብሔር ስም የተባረከ ይሁን። ወደ አስቴር ምዕራፍ 4 ስንመጣ በ120 አገሮች ላይ ያሉ አይሁድ በአንድ ቀን እንዲደመሰሱ አዋጅ ወጣ። መርዶክዮስ ምዕራፍ 4 ላይ አዋጁን ሰምቶ በጣም የሚደንቀው ነገር ልብሱን ቀዶ በሐዘን ተቀምጦ፣ ነገር ግን በንጉሥ ቤት ዕድል ያገኘች አስቀድማ የተላከች ክብር ለኢየሱስ ይሁን እግዚአብሔር የላካት አይሁድን ለመታደግ አስቀድሞ የላካት ስደተኛ የምትመስል ምናልባትም ባሪያ የምትመስል በዛ ምድር የተላከች አስቴር። ስለዚህ ምን አደረገ መርዶክዮስ? ወደ አስቴር መልእክት ላከ። ምን የሚለው አዋጅ ወጥቷል?
በ120 አገሮች ውስጥ ያሉ አይሁዶች በአንድ ቀን እንዲደመሰሱ። መጽሐፍ አስቴር ላይ ሄደን እንወስድ። ብዙ አላደክማችሁም፣ ቶሎ ጨርሳለሁ። የእግዚአብሔር ስም የተባረከ ይሁን። ምዕራፍ 4 ላይ አዋጁ እንደወጣ ከንጉሥ ደጅ ዞር የማይል ስለ ሕዝቡ በውክልና የተቀመጠ ለፍርፋሪ ሳይሆን ከንጉሡ የሆነ ሹመት ለማግኘት ሳይሆን አይሁድን ወክሎ ሃሌሉያ እግዚአብሔርን ወክሎ በባዕድ ምድር የተቀመጠ መርዶክዮስ አዋጁን ሲሰማ በጣም ደንግጦ ወደ አስቴር ላከ። ቁጥር 13 ላይ ምዕራፍ 4 ቁጥር 13 ላይ ነገራችሁን እንዳላረዝምባችሁ ነው። መርዶክዮስም አክራትዮስን ሂድና ለአስቴር እንዲህ በላት አለው፣ አንቺ በንጉሥ ቤት ስለሆንሁ ከአይሁድ ሁሉ ይልቅ እድናለሁ ብለሽ በልብሽ አታስቢ። በዚህ ጊዜ ቸል ብትይ ረፍትና መዳን ለአይሁድ ከሌላ ስፍራ ይሆንላቸዋል። አንቺና የአባትሽ ቤት ግን ትጠፋላችሁ። ደግሞስ ወደ መንግሥት የመጣሽው ለእንደዚህ ላለው ጊዜ እንደሆነ ማን ያውቃል? ሃሌሉያ። የቤት ሰራተኛ ልትሆኚ ትችያለሽ፣ ተላላኪ። ባንቺ ውስጥ የሚመነዘር ቼክ ግን ባንቺ ውስጥ አለ። በመላው አውሮፓ ይሄንን ነው የምናገረው የነበረ። ስደተኞች አይደላችሁም፣ ልዑካን ናችሁ። የእናንተ ፓስፖርት ማርቆስ 16:15 ነው እላቸዋለሁ እህቶችን። በተለያየ የአውሮፓ ሀገር ሄጄ አገለግላለሁና በጣም የሚደንቃችሁ ነው። ለዚህ ጊዜ እንደሆነ ማን ያውቃል? ማን ያውቃል? ክብር ለኢየሱስ ይሆን። ማን ያውቃል? አሁን ባለሽበት ቦታ አንቺ ሴቷ ምናልባት ከ12 ዓመት ጀምሮ እስከ 18 ያለው እድሜ ላይ ልትሆኚ ትችያለሽ። የሰው ቤት ጥገኛም ልትሆኚ ትችያለሽ። ማን ያውቃል? እግዚአብሔር ወደዛ ይላከሽ። ክብር ለኢየሱስ ይሆን። አዎ ማን ያውቃል አላት። ክብር ለኢየሱስ ይሁን። ደግሞም ወደ መንግሥት የመጣሽው ለእንደዚህ ላለው ጊዜ እንደሆነ ማን ያውቃል? አስቴርም እንዲህ ብሎ ለመርዶክዮስ እንዲመልስ አዘዘችው። አቤት በብሉይ ኪዳን ያሉ ጀግኖች። አምባሳደር አሁን ደስ ይለኛል እኮ አንቺን ሳይ። ገለቴን አምባሳደር ነው ምላት እና በዓለም አደባባይ ለኢየሱስ ጌታ ነው ብላ መፈክሯን ይዛ ሃሌሉያ አሜን። ከዛ እንዲህ አለ፣ የመጣሽው ለእንዲህ አይነት ጊዜ እንደሆነ ማን ያውቃል? አስቴርም እንዲህ ብሎ ለመርዶክዮስ እንዲመልስ አዘዘችው። ሄደ በሱሳ ያሉትን አይሁድ ሁሉ ሰብስብ፣ ለእኔም ጾሙ፣ 3 ቀንና 3 ሌሊትና ቀኑን አትብሉ አትጠጡም፣ እኔና ደንገጥሮችም ደግሞ እንዲሁ እንጾማለን። ምንም እንኳን ያለ ሕግ ቢሆን። ወሩ ምን አይነት ሕግ ነው? ንጉሥ ከፈቀደለት በስተቀር ወደ ንጉሡ መግባት አይችልም። እንዴት ብርቱ ሴቶች አሉ በብሉይ ኪዳን። ሃሌሉያ። አዎ ምንም ያለ ጊዜው ቢሆን በእነዚህ ቀናቶች ውስጥ ወደ ንጉሥ መግባት ያስገድላል፣ አንገት ያስቆርጣል። ያለ ጊዜውም ቢሆን ሃሌሉያ እገባለሁ ብጠፋም ሃሌሉያ እግዚአብሔር በዚህ የጽድቅ ጭካኔ እያንዳንዳችንን ይሙላል። በቀረን ዘመን ክርስቶስ ኢየሱስ ደሙን ላፈሰሰለት ለሰው ዘር መዳን እግዚአብሔር የውሳኔ ሰዎች ያድርገን። አያችሁ በብሉይ ኪዳን ያሉ ጨከነች። ብጠፋም ምን አደርጋለሁ? እጠፋለሁ። የጌታ ስም የተባረከ ይሁን። መርዶክዮስም ሄዶ ለአስቴር እንዳዘዘችው ሁሉ አደረገ። አስቴር ምዕራፍ 5 ላይ ወደ ማገባች ወደ ንጉሡ። አቤት የሴቶች አገልግሎት በብሉይ ኪዳን እንዴት ውበት አለው! በጣም ይገርማል። ታሪክ የለወጠ አዋጅ ያስቀየረ የእግዚአብሔር ስም የተባረከ ይሁን። ወደ ንጉሡ ገባች። ቀድሟት ማን ገባ? የተማማለችበት ጌታ። እባክህ በጌታ ተማማል። በጌታ ተማማይ፣ ተወራረጅበት። ሌባ የማይሰርቀው ቼክ ባንተ ውስጥ አለ። አንተ ህዝብ ሌባ የማይሰርቀው ቼክ ባንቺ ውስጥ አለ፣ ባንተ ውስጥ አለ፣ በእኔ ውስጥ አለ። ይመነዘራል።
በክፉ ቀን ደስታ፣ በጥፋት ቀን ሕይወት። ክብር ለኢየሱስ ይሁን። በረሃብ ዘመን ጥጋብ፣ በሞት ዘመን ሕይወት አየሁት ይህን ጌታ። አያችሁ፣ በንጉሱ ቤተ መንግሥት አደባባይ ትይዩ ላይ ቆመች። ሳያት ምን ሆንሻል? በትረ መንግሥቱን ዘረጋላት። ክብር ለኢየሱስ ይሁን። የሞገስ አምላክ በንጉሱ ፊት ምን ሆነላት? ሞገስ ሆነላት። አሜን። ክብር ለኢየሱስ ይሁን። ስትወራረድበት ብሞትም እሞታለሁ፣ ብጠፋም እጠፋለሁ፣ የዘላለም ሕይወት አለኝ፣ ብሄድም ወደ አባቴ ነው የሚሄደው፣ በፍጹም እግዚአብሔርን ከመፍራት ዞር አልልም ስትል አዋጅ ይወጣል። ከዚያስ በትረ መንግሥቱን ከዘረጋላት በኋላ በዘሯ በዘመዶቿ ላይ በወገኗ ላይ የታወጀውን አዋጅ ነገረችው። ከዚህም የተነሳ ምዕራፍ 9 ላይ ሃሌሉያ፣ ሂዱና አንብቡት። እናንብበው እስቲ። ምዕራፍ 9 ላይ አዳር በሚባለውም በ12ኛው ወር ከወሩም በ13ኛው ቀን የንጉሡ ትእዛዝ እና አዋጅ ሊፈጸምበት በነበረው ቀን የአይሁድ ጠላቶች ሊሰለጥኑባቸው በነበረው ቀን አይሁድ በጠላቶቻቸው ላይ እንዲሰለጥኑ ነገሩ ተገለበጠ። ምዕራፍ 5 ላይ ገብታ አስረድታለች። ምንድነው ጥያቄ ይሻላት ንጉሱ? ምክንያቱም እግዚአብሔር ሞገስ ሆኖላታል። እግዚአብሔር ቀድሟት ገብተዋል። ክብር ለኢየሱስ ይሁን። ንጉሥ ደግሞ በትረ መንግሥቱን ከዘረጋ ሁሉ ነገር ተስተካከለ ማለት ነው። አስረድታለች። ሕዝቤ ላይ ሞት ታውጀዋል፣ በሕዝቤ ላይ የሞት አዋጅ ቀጠሮ ተይዟል ብላ አስረድታ ነበር። ምዕራፍ 9 ላይ ስትመጡ አይሁድ ሊደመሰሱበት በነበረው ቀን ሃሌሉያ፣ በ13ኛው ቀን የንጉሡ ትእዛዝና አዋጅ ሊፈጸምበት በነበረው ቀን የአይሁድ ጠላቶች ሊሰለጥኑባቸው በነበረው ቀን አይሁድ በጠላቶቻቸው ላይ እንዲሰለጥኑ ነገሩ ተገለበጠ። አንቺ በእግዚአብሔር ፊት በሞገስ የታየሽ፣ እግዚአብሔር በሞገሱ ያየሽ፣ የኢትዮጵያን፣ የአፍሪካን፣ የአውሮፓን ጥያቄ የሚመልስ ሃሌሉያ ሞገስ ባንቺ ውስጥ አለ፣ ባንተ ውስጥ አለ። አንተ ስትጨክን ብጠፋም እጠፋለሁ ብለህ ስትወስን እግዚአብሔር በፊት ይወጣና የአጋንንትን አዋጅ ባፍጢሙ ይዘቀዝቀዋል። በመስሪያ ቤትህ ሊሆን ይችላል፣ በሀገርህ ላይ ሊሆን ይችላል፣ በአህጉርህ ላይ ሊሆን ይችላል። ኃያላንን የሚሉ ሊሆኑ ይችላሉ። አዋጃቸው በኢየሱስ ክርስቶስ ስም ይገለበጣል። የእግዚአብሔር ስም የተባረከ ይሁን። ሃሌሉያ። አንደኛ ሳሙኤል ምዕራፍ 12 ላይ ምዕራፍ 1 ላይ ከቁጥር 12 እስከ 28 ሃሌሉያ። እግዚአብሔር ሰው ባጠማው ጊዜ፣ ሰው ባጣ ጊዜ የኤሊ ልጆች መሰዊያውን በደፈሩ ጊዜ፣ እንደ ዘመኑ ማለት ነው፣ በእግዚአብሔር ቃል በሚቀልዱበት ጊዜ፣ በሚዋሹ በሚቀባጥሩበት ጊዜ፣ እግዚአብሔር አይኖቹ በሰው ልጆች መካከል በሚንከራተትበት ጊዜ በነገር ሁሉ መካን የሆነችውን የሰው መሳለቂያ የሆነችውን ነገር ግን ከአምላኳ ጋር ቀጥተኛ ግንኙነት ያላትን ተስፋዋ እግዚአብሔር የሆነላትን መካኒቱን ሴት ማንን አገኘ? ሐናን አገኘ። አቤት! በብሉይ ኪዳን እግዚአብሔር እኮ የሴቶች አገልግሎት በጣም የሚደንቅ ነው። አያችሁ፣ ሐናን አገኘ። ከዛም ወደ ቤተ መቅደስ ሄዳ መቅደሱ በረከሰበት ጊዜ፣ ታቦቱ በተደፈረበት ጊዜ፣ ኤሊ አይኖቹ ከእድሜው የተነሳ በፈዘዘበት ጊዜ፣ በገዛ ልጆቹ ስብራት በደረሰበት ጊዜ፣ መስዋዕቱን እንደፈለጉ በሚያንቦጭ በዚህ ዘመን እንደምናየው የእግዚአብሔርን ቃል እንደፈለጉ በሚያንቦጫርቁበት በዚያ ጊዜ ሐና ልትጸልይ ሄደች ወደ ቤተ መቅደስ። አንቺ ወደ እግዚአብሔር ቅረቢ እንጂ የማይለወጥ ታሪክ የለም። አንተ ወደ እግዚአብሔር ቅረብ እንጂ የማይለወጥ ታሪክ የለም። እነግርሃለሁ፣ አይቼዋለሁ፣ ጌታን ተመልክቼዋለሁ፣ ዳስሼዋለሁ፣ ሌሊቱን ሲያነጋ አይቼዋለሁ። ክብር ለኢየሱስ ይሁን። ሄዳ ስትጸልይ ትናገር ነበር። ብትሰጠኝ አለች። ስለ ጉድለቱ አይደለም፣ ብትሰጠኝ
ላንተ ሰጥሃለሁ። ክብር ለኢየሱስ ይሁን። ጸሎታችን ይሄ ይሁን። ያለን የሌለን ሁሉ ለሱ ክብር ይሁን። ቀሪ ዘመናችን ለሱ ክብር ይሁን። ታይቶ ባልታወቀ ክብር ባንተ ላይ እግዚአብሔር ይገለጥ፣ ባንቺ ላይ ይገለጥ። በልተህ ለመሞት በልቼ ለመሞት አልተጠራንም፣ ፈቃዱን ለማገልገል ነውና በልዩ ክብር እግዚአብሔር በላያችን ላይ ይገለጥ። አይገርምም? በባዶነት መሳለቂያ የነበረችው ሐና ቤተ መቅደስ ሄዳ ማልቀስ ጀመረች። ብትሰጠኝ ላንተ መልሼ እሰጥሃለሁ፣ እድሜውን ሁሉ ላንተ የተሰጠ ይሆናል አለች። ካህኑ አሾፈባት። አትለፈልፍም ነበር፣ አፏን ብቻ ነበር የምታንቀሳቀሰው። ንግግሯ ከሰማይ አምላክ ከእግዚአብሔር ጋር ነበር በመንፈስ። ክብር ለኢየሱስ ይሆን። ከዚህስ አንቺ ሴት እብደትሽ ምንድነው አላ? ስካርሽ እስከ ምንድነው አለ? እንዳስብካት ሴት አይደለሁም። እንደዛ አይደል። በአምላኬ ፊት እኔን ተናገርኩ፣ የልቤን ተናገርኩ፣ ሐዘኔን ተናገርኩ። ሄደች ወጣ ተወራርዳ። አሁን አንቺ እርኩስ ባሌለሽ አልወለድሽ፣ ምን ባሌለሽ ሳይሆን አልወለድሽ፣ መካን ደረቅ ምን ብለው ቢሰድቧት በሚሰድቧት መካከል አልፋ ነው ወደ መቅደስ። አልፈሽ ሂጂ፣ እግዚአብሔር ባንቺ ይጠቀማል። አልፈ ሂድ፣ የፈለጉትን ይበሉ፣ በወረኞች መካከል አልፈ ሂድ። ወዴት? ወደ መቅደሱ፣ ወደ ነጩ ዙፋን፣ ወደ ቅዱሱ ጌታ ተጠጋ። ሌሊትና ቀን በሱ ጋር አሁን እግዚአብሔር ስራህን ይሰራል። ምዕራፍ 3 ላይ ሐና ልጇን ይዛ መጣች። አንድ ቀን በፊት ስታለቅስ የነበረች ሴት እኔ ነኝ። እግዚአብሔር ልጅ እንዲሰጠኝ ጸለይኩኝ። የዛ ቀን ሰማኝ። ይሄው ልጄን ሰጥቻለሁ። እድሜውን ሁሉ ለእግዚአብሔር የተሰጠ ይሆናል። አሜን። ከዳን እስከ ቤርሳቤህ ቃሉ የሚሰማ ታላቅ ነገስታትን የሚሾም ነገስታትን የሚሽር ሃሌሉያ ሳሙኤል። ክብር ለኢየሱስ ይሆን። ጌታ የተባረከ ይሆን። አፈራች። ማን? ሐና። የጌታ ስም የተባረከ ይሆን። የመጨረሻው ቃሌ የእግዚአብሔር ስም የተባረከ ይሆን። በትንሣኤ ጠዋት አይገርማችሁም? በትንሣኤ ጠዋት ወንዶች በፈሩበት ሰዓት፣ ቀኑ ትንሣኤ ነው። በርትተው የተገኙት ሴቶቹ ናቸው። ቀኑ እኮ ትንሣኤ ነው። ጌታ እኮ ተነስቷል። በተነሳበት ጠዋት ወንዶች ፈርተው ከአይሁድ ፍርሃት የተነሳ በራቸውን ዘግተው በተወሸቁበት ሰዓት ማርቆስ ሃሌሉያ ሉቃስ 24 ጻፉት። ሉቃስ 24 እንደገና ዮሐንስ 20 ከቁጥር 1 ጀምሮ። ክብር ለኢየሱስ ይሁን። እንደገና ማርቆስ 16 ከ1 እስከ 8 የመጨረሻውን ቃል ላንብብና ልንገራችሁ። ያ ሰዓት በኢየሩሳሌም ብርቱ ነን ያሉ ሐዋርያት የተንቀጠቀጡበት ቀን ነው። ለምን? ኢየሱስ ክርስቶስ ሞቷላ። ተስፋ ያደረጉት ጌታ ሲታይ በስጋ ሞቷላ። ስለዚህ በዛ ሰዓት ብርቱ ሆነው የተገኙት ሴቶቹ ናቸው። የእግዚአብሔር ስም የተባረከ ይሁን። ሃሌሉያ። ዮሐንስ ወንጌል ምዕራፍ 20 ላይ ሄደን እሷን አነባለሁ፣ ሌሎቹን እናንተ አንብቡ፣ እጨርሳለሁ። የሴቶች አገልግሎት እግዚአብሔር ለታላቅ ዓላማ ነው የጠራችሁ። ክብር ለኢየሱስ ይሁን። ለታላቅ ዓላማ ምዕራፍ 20 ከሳምንቱም በፊተኛው ቀን መግደላዊት ማርያም ገና ጨለማ ሳለ ማለዳ ወደ መቃብር መጣች። ድንጋዩም ከመቃብሩ ተፈንቅሎ አየች። እየሮጠችም ወደ ስምዖን ጴጥሮስና ኢየሱስ ይወደው ወደ ነበረው ወደ ሌላው ደቀ መዝሙር መታ፣ ጌታን ከመቃብር ወስደውታል፣ ወዴት እንዳኖሩት አናውቅም አለችው። ስለዚህም ጴጥሮስና ሌላውም ደቀ መዝሙር መጥተው ወደ መቃብሩ ሄዱ። ሁለቱም አብረው ሮጡ። ሌላው ደቀ መዝሙሩም ከጴጥሮስ ጋር ከመቃብሩ ደረሰ። ዝቅም ብለው ሲመለከቱ የተልባ እግሩን ልብስ ተቀምጦ አየ። ነገር ግን አልገባም። ስምዖን ጴጥሮስም ተከትሎ ወደ
መጣ፣ ወደ መቃብሩም ገባ። የተልባ እግሩንም ልብስ ተቀምጦ አየ። ደግሞም በራሱ የነበረውን ጨርቅ ለብቻው በአንድ ስፍራ ተጠምጥሞ እንደነበረ እንጂ ከተልባ እግሩ ልብስ ጋር ተቀምጦ እንዳልነበረ አየ። በዚያን ጊዜም አስቀድሞ ወደ መቃብር የመጣው ሌላው ደቀ መዝሙር ደግሞ ገባ፣ አየም፣ አመኑም። ከሙታን ይነሳ ዘንድ እንዲገባው የሚለውን የመጽሐፉን ቃል ገና አላወቁም ነበርና ደቀ መዛሙርቱም ወደ ቤታቸው ደግሞ ሄዱ። ማርያም ግን እያለቀሰች በመቃብሩ በስተ ውጭ ቆማ ነበር። ስታለቅስም ወደ መቃብር ዝቅ ብላ ተመለከተች። 2 መላእክትም ነጭ ልብስ ለብሰው የኢየሱስን ሥጋ ተኝቶበት በነበረው አንዱ በራስጌ አንዱ ሌላው በግርጌ ተቀምጠው አየች። እነርሱም አንቺ ሴት ስለምን ታለቅሻለሽ? ሃሌሉያ! አያችሁ ጭካኔዋ። ክብር ለኢየሱስ ይሁን። እምነቷ፣ ብርታቷ፣ ጉልበታቸው ለዛሉ ወንድሞችና ደቀ መዛሙርት ትልቅ አገልጋይ ሆና መሪ ሆና በዚያ ቦታ ተገኘች። መልአኩ ምን አላት? ክብር ለኢየሱስ ይሁን። አየች። እነርሱም አንቺ ሴት ስለምን ታለቅሻለሽ አሏት። እርሱም ጌታዬን ወስደውታል፣ ወዴትም እንዳኖሩት አላውቅም አለቻቸው። ይህንም ብላ ወደ አልዓዛር ወደ ኋላ ዘወር ስትል ኢየሱስን ቆሞ አየችው። እስቲ ክብር ለእግዚአብሔር ስጡ። እንዲህ አይነት በአዲስ ኪዳን እንኳን የሴቶች አገልግሎት እንዴት ውብ ነው! እንዴት ድንቅ ነው! ለወንድሞች ጽናት፣ ተስፋ ለቆረጡ መበርታት፣ ለወደቁ መነሳት፣ ለሳቱ መመለስ የሴቶች አገልግሎት፣ የእናቶች የእህቶች አገልግሎት። ክብር ለኢየሱስ ይሁን። ስሙ ለዘላለም ይባረክ። አዎ ወደ አዲስ ኪዳን ስንመጣ እነዚህን ከማየታችን በፊት ማንን እናገኛለን? የጌታችን የመድኃኒታችን የኢየሱስ ክርስቶስን እናት ቅድስት ማርያምን። ክብር ለጌታ ይሁን። በአይሁድ ሕግ በአይሁድ ስርዓት አንድ ሴት ሳታገባ አርግዛ ከተገኘች በድንጋይ ተወግራ ትሞታለች። መልአኩ መጥቶ ሲነግራት እንዲህ አለች። ቅድም በነገርኳችሁ መጽሐፍ የአዲስ ኪዳን ጥቅሶች ውስጥ ታገኙታላችሁ። ማርያም ግን እንዲህ አለች፣ ወንድ ስለማላቅ ይህ እንዴት ይሆናል አለችው። የልዑል ኃይል ይጸልልልሻል፣ ከአንቺ የሚወለደው ሃሌሉያ፣ ክብር ለኢየሱስ ይሆን። ሃሌሉያ፣ ያለ መድህን ነው። ከዛስ ምን አለች? እንደ ቃልህ አሜን። እስቲ እንደ ቃሉ ይሁንልን፣ እንደ ቃልህ ይሁንልኝ በሉ እስቲ ባካችሁ። እጆቻችሁን ዘርግታችሁ ድገሙት። አሜን። ጠላት ባንተ ላይ አይሰራም፣ ባንቺ ላይ አይሰራም። ስትጨክን እንደ ቃልህ ይሁንልኝ ስትል ሃሌሉያ፣ የልዑል ኃይል ባንተ ላይ ይመጣል፣ ፈቃዱ ይፈጸምብሃል። ጠላት ባንተ ላይ አይሰራም። ከአዲስ ኪዳን የሴቶች አገልግሎት የማርያም በጣም ይደንቃል። ብወገርም ልወገር ማለቷ ነው። አስቴር እንዳለችው በብሉይ ኪዳን፣ በአዲስ ኪዳን እሷ ደግሞ ምን አለች? እንደ ቃልህ ይሁንልኝ። ክብር ለኢየሱስ ይሁን። አሜን። እንደ ቃሉ ይሁንላችሁ። እናንተ እህቶች በእናንተ ትልቅ አጀንዳ አለው። ሂዱና እኔ ላለበዛባችሁ ፈልጌ ነው። ሁለተኛ ነገሥት ምዕራፍ 4 ላይ ሄዱ። ምዕራፍ 4 ቁጥር 1 ላይ ስታገኙ ኤልሳ ተቀብቶ በተነሳ ጊዜ ሰውቶ የወጣው ነቢይ አጭበርባሪ ነቢይ ሳይሆን የሆነ በእግዚአብሔር ስም ሊያጭበረብር የወጣ ነቢይ ሳይሆን የነበረውን ትላንቱን ሰውቶ የወጣ የእምነት ጀግና ኤልሳ ተቀብቶ በተነሳበት ጊዜ ምዕራፍ 4 ላይ አንድ እንቆቅልሽ ሲፈታ ታገኙታላችሁ። እናንተ እህቶች እግዚአብሔር ለዚህ ታላቅ ዓላማን አይጠራችሁ። ክብር ለኢየሱስ ይሁን። አንድ ሴት መጣች፣ እንዲህ አለችው፣ ባሌ ባሪያህ እግዚአብሔርን ይፈራ እንደነበረ ታውቃለህ። ባሌ ባሪያ ሞቷል፣ ልጆቼን ባለዕዳ ሊወስዳቸው መጥተዋል አለችው። ሰውየው የሚቃዥ አልነበረም። ትላንቱን ሰውቶ በሬዎቹን አርዶ በበሬ ዕቃ ጠብሶ አብልቶ
ዳግም ላይ መለስ የወጣ ነው። ፍየል ለማግኘት አይደለም የወጣው። አህያ ለማግኘት አይደለም፣ ፈረስ ለማግኘት አይደለም የወጣው። ትናንቱን ሰውቶ ዳግም ዞር ብሎ ላይመለከት ኋላውን የወጣ ታላቅ የእግዚአብሔር ሰው ተቀብቶ እንደተነሳ መጀመሪያ የመጣለት ጥያቄ ይሄ ነበር። ባሌ ባሪያህ ሞቷል። ባሌ ባሪያህ እግዚአብሔርን እንደሚፈራ ታውቃለህ አለችው። ልክ ነው። በመንፈስ ቅዱስ እሱ መረዳት አውቋል። አጭበርባሪ አይደለም ባሏ። ባሌ ባሪያህ ግን ሞቷል፣ ልጆቼን ባለዕዳ ሊወስዳቸው መጥተዋል አለችው። ጀግና ሴት። የእግዚአብሔር ስም የተባረከ ይሁን። አሜን። ይገርማል። ከዛ እሱ በመንፈስ ቅዱስ መረዳት ስላያት አጭበርባሪ እንዳይደለች ገብቷታል። በቤትሽ ምን አለ? አደርግልሽ ዘንድ የምትፈልጊው ምንድን ነው አላት። ለእኔ ለባሪያህ ከዘይት ማሰሮ በቀር አንዳች የለኝም። በይ ሂጂና ከጎረቤቶችሽ ባዶ ማሰሪያ ተዋሺ። ባዶ ላይ ባዶ የሚጨምር አይመስልም? መከራ ላይ መከራ የሚጨምር አይመስልም? ነብዩ ጥያቄ ላይ ጥያቄ የሚጨምር፣ እሷ ባዶ ነገር ነው ይዛ የመጣችው። እሱ ደግሞ ሂጂና ባዶ ሰብስብ ያለ። አቤት እግዚአብሔር ድንቅ ነው ስራው። ክብር ለሱ ይሆን። ሂጂና ከጎረቤቶች ተዋሺ፣ ከሜዳም ሁሉ ሰብስቢ፣ እንዳታሳንሺ አላት። ለምን? ቼኩ ምንዛሬው በጣም ብዙ ነው። ብዙ ባዶ ማሰሮ ሰብስቢ ነግሬሻለሁ ማለቱ ነው። ይዘሽ የመጣሽው ቼክ ምንዛሬው ከባድ ነው። አዎ እንዳታሳንሺ በኋላ እንዳይቆጭሽ አላት። ከዛ ያን ከሄደች ጀግና ሴት። እንዴት ባዶ ነገር ይዘሽ መለሰሽ እንደገና ባዶ ሲሰጡሽ እንዴት ምን አይነት ቅዠታም ነው ብለሽ ነው የምትይው። ግን አይደለም፣ ነብዩ ታላቅ ነገር ነው የተናገረው። ከዛ ሄደች ሰበሰበች። ከሰበሰብሽ በኋላ ከልጆችሽ ኋላ በርሽን ዝጊ። እግዚአብሔር ሰውሮ በሚያስደንቅ በረከት ይገናኛችኋል። በሚያስደንቅ ሰውሮ ጠላት እንዳያይ ሰውሮ ይባርካል። እግዚአብሔር በግልጥ ይባርካል፣ አንዳንዴ ሰውሮ ይባርካል። እኔ ጥያቄ ጠየቅኩ 2002 ላይ ወደ ጀርመንና ሆላንድ ሄድ ነበርና እግዚአብሔር ሆይ ይህ ሰው እንደው እግዚአብሔርን የሚፈራ ከሆነ ለምንድን ነው ልጆቹን በዕዳ አስይዞ ሄደው? እንዴት በዕዳ አስይዞ ይሄዳል? ዋልጌ አይደል? ጠጪ አይደል? እንዴት በዕዳ? በብሉይ ኪዳን ስርዓት አንድ ሰው የተበደረውን ገንዘብ በጊዜው ካልመለሰ በዕዳው ልክ ለባርነት ያገለግላል። ከዚያ እሱ ከሞተ ልጆቹ ይያዛሉ። እንዴት እግዚአብሔርን የሚፈራ ሰው ልጆቹን በዕዳ አስይዞ ይሄዳል? ሄደች። ጌታ ይባረክ። ባዶ ማሰሮ ሰበሰበች። ሰዎች እንደውም በዘመኑ አማርኛ እንደው የዛ ጊዜ የለም እንጂ ሴትየዋ ከዕዳ የተነሳ ለቀቀች ሳይሏት አይቀሩም። ቀወሰች ሳይሏት አይቀሩም። ሰበሰበች። ከልጆቿ በኋላ በሯን ዘጋች። ከዛስ ዘይቱን ወደ ባዶ ማሰሮ መገልበጥ ጀመረች። መከራሽን የሚገለብጥ ጌታ በእውነት ዓለማትን እየተቆጣጠረ አይኖቹ ባንቺ ላይ ናቸው፣ ባንተ ላይ ናቸው። ልጆች በዕዳ እያዙም። በዕዳ እያለቀስክ ወደ ሞት አትሄድም። አዋጅ እግዚአብሔርን መፍራት። ከዛ ጀርመን ሄጄ የብሉይ ኪዳን መጽሐፍ ከዚህ ከዶች ወደ እንግሊዝኛ የተመለሰ አገኘውና ሳጠና ይሄ ሰው በዕዳ የተያዘው ለምን እንደሆነ ታውቃላችሁ? በጣም የሚገርማችሁ ነገር ኤልዛቤል የእግዚአብሔርን ነቢያት ታስገድል ስለነበረ፣ ታሳርድ ስለነበረ በየዋሻው የእግዚአብሔርን ነቢያት ሰውሮ አንተም ጋር ይመጣል እባክህ ዳቦ መግዣ ይላል፣ አንቺም ጋር ይመጣል፣ እርሶም ጋር ይመጣል። ሲዋስ ሲበደር ብድሩን ሳይከፍል ሞተ። ግን ምን ትቶ ነው የሄደው? ቼክ። ክብር ለሰማይ አምላክ ይሆን። እግዚአብሔርን መፍራት የተባለ ቼክ እንደዛ ነው። ታይትሉ ላይ ያለው እንትኑ እግዚአብሔርን መፍራት የሚል ነው ቼኩ። ከዛ አላወቀችም፣ ግን ሳታውቀው ቼኩን ለኤልሳ ሰጠች። ከዛ ሄደች። ሲሞላላት ጥላው አልሄደችም። የራሱ ጉዳይ ብላ ወደ ንግድ አልሄደችም። ንግድ ኃጢአት ነው አይደለም። ከተሳካላት በኋላ ግን በሯን ዘግታ ወደ ማን ሄደች? ወደ እግዚአብሔር ሰው። ተሳክቶልኛል፣ ምን ላደርግ? አይ ብርቱ ሴቶች፣ ክብር ለኢየሱስ ይሆን።
በጣም እጅግ ብዙ ሴቶች። ከዛስ ሄደች። እኔ ቁጥር 17ኛው አልበሜ እንዲህ ነው የሚለው የምቾት ማዕበል ይላል። ደግሞ በአጋጣሚ ይሄን ልብስ ነው የለበስኩትና አልበሙ ላይ በጣም የተመቸኝ ስለምቾት በቃ ምናገር ነው የሚመስለው። ምን ይላል? በችግሬ ወራት ኖሬ ካንተ ጋራ ከልቅሶ ሸለቆ ስወጣ ሰራራ ሁሉ ካንተ መሆኑን ልቦናዬ ሲያውቀው በትዕቢት እንዳልል። ኢየሱስ የቱ ነው? አሜን። ጌታ ከዚህ ይጠብቀን። ሐዘን ሸሽቶ ደስ ባለኝ ጊዜ ስፈነጥዝ ርቆ ትካዜ በዚያ ሰዓት ጌታዬ ጠብቀኝ የምቾት ማዕበል ካንተ እንዳይገነጥለኝ። አሜን። ሲሳካላት በሯን ዘግታ ወዴት ሄደች? ወደ እግዚአብሔር ሰው በይ ሂጂና ዘይቱን ሸጠሽ ዕዳ ክፈይ፣ ለባለዕዳው ስጪው፣ የተረፈውን አንቺና ልጆችሽ ተመገቡ። የጌታ ስም የተባረከ ይሆን። አሜን። የእግዚአብሔር ስም ይባረክ። እንጸልያለን።